ስለ ወሎና ወሎዬነት የጻፍኩት መጽሐፍ ህትመት አድርሼ የወሎ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ለምን መሰለሽ ወሎ የኢትዮጵያ 2/3 ታሪክ ወይንም 2/4 ግማሽ በግማሽ ታሪኳን የኢትዮጵያን ታሪክ ወሎ ላይ ነው የምታገኘው። የእነ ንጉስ ዳዊት የዘር ሐረግ ከወሎ ይመዘዛል ብትባይ የሆነ ትከለም የሙሴ ያን ሁሉ የመጽሐፍ ቅዱስ እንትን መማር ሙሴ ከግብጽ ሸሽቶ ኢትዮጵያ ሲመጣ ወሎ ውስጥ ተቀምጦ ሲፕራን አግብቶ የሚሄድ ምናምን ታሪክ በሙሉ ወሎ ላይ ይቆጠራል። 66 ዓመት የኢየሩሳሌምን ጥፋት ወይም የእስራኤልን ጥፋት ላለማየት ያንቀላፋው አቤሜሌክ ከወሎ የሄደ ሰው ነው። ብዙ ታሪኮቻችን ይገርማል። እኔ ዛሬ ገና ነው የሰማሁት። ብዙ በቃ እነዚህን በሙሉ ያሰባሰብኩበት የዶክመንት ደረጃ በስነ ስርዓት አለኝ እና ከወሎ ከአማራ ሳይንስ ተሰደው ደግሞ በ10ኛው እና በ11ኛው ክፍለ ዘመን የመን ላይ ንጉስ የሆነ በባርነት ተሸጠው ሄደው ለንጉስነት የደረሱ ሙስሊሞች ናቸው። የሙስሊም ነገስታቶች ኢትዮጵያውያን ነበሩ። አሁን ሁሉም የመንም አጋጣሚ ስለሆንኩበት ታሪኩን ብዙ አጥንቼዋለሁና ብዙ ሰዎች የመን ውስጥ ታሪካችን ንጉስ አብርሃም አጼ ካሌብ ዘምተው ምናምን ብቻ ነው የሚያውቁት። ከዛ ከንጉስ አብርሃም ኢዛናና ሴዛና ልጆች በኋላ አልማፍሮቅ የኢዛና ልጅ ነው እዛ ጋር ቆመ የሚል ነገር አለ ነው። በ10ና በ11ኛው ምናምን የየመን ንጉስ የሆኑ ሙስሊም ኢትዮጵያኖች ከሁሉ እኔ ብዙ ጊዜ ላለሁኝ የኢትዮጵያ ፊልሞች ሲሰሩ ይሄ ፍቅር ነክ ነገር ነው አብዛኛውን ጊዜ ወይም ኮሜዲ አይደል ከሆነ ጊዜ በኋላ እንደዛና እያንዳንዱ ብሔር ብሔረሰብ የራሱ የሆነ ታሪክ አለው። እነዛን ታሪኮች አውጥተን ለምን ወደ ፊልም አንሰራውም? ይከብዳል ወይ ብዬ ብዙ ጊዜ ለዳይሬክተሮች ለፕሮዲውሰሮች አውርቻ ቃለሁኝና አሁን አንተ ደግሞ ስንነግር ይጓጓው የእውነት ይሄ ይኸውልሽ አይደፈርም። በነገራችን ላይ አቶ ንጉስ ሙሉጌታን ሳላደግ ማላልፍበት ምክንያት በፊት ጀምሮ የዚህ የባህላዊ እርቅ ላይ የባህላዊ ነገሮች ላይ የጋሞ እርቅ ላይ ምናምን መስራት ፈልግ ነበርና ይህን ስክሪፕት እንዳየው እሰራዋለሁ። ባጀቱ የሚደፈር አይደለም። በዛ ላይ አጋጣሚም ሆኖ ሊሆን ይችላል ጥሩ ያልሆኑ አርቲስቶች ገጥመውናል። ቀብድ ተቀብለው እዛ ከርመው ደሴ ቀረጻው ሊጀምር ሲል 5 አርቲስቶች ሌሊት ተነስተው ወደ አዲስ አበባ መጡ። አሁን እነገሌ ሌላቸው የማልፈልገው ምክንያቱም 1-2-3ቱ ደግሞ ሊያድጉ የሚችሉ ገና ህጻናቶች ናቸው እና ገና ወደ ፊልሙ ዓለም እየመጡ ስም እያገኙ ያሉ ናቸውና ከለበሉት ቀብድ ብለን ስማቸውን ወይ ነው ሊናቸው ማለት አንፈልግም። ግን እንዲታረሙና ለሌላው ጊዜ ፕሮዲውሰሮቹ እንዲያከብሩ እፈልጋለሁ። ምክንያቱም ከዛ በኋላም ሌላ 2 አርቲስቶች እንደዚሁ ጥለው መጥተዋል ምናምን ባጀት እኔ በኢትዮጵያ ፊልም ታሪክ ውስጥ የዚህን ያህል ባጀት ወጥቷል ብያለሁ። የእውነት ከ7 ሚሊዮን በላይ አሁን ቅንብሩ ምኑ አውቀው ምርቃት መልሳችን በላይ በፊት ከ7 ሚሊዮን በላይ እያንዳንዱ የሄድንበት ማህበረሰብ ትንሽ ቤት የተቀረጽንባት በሙሉ በክፍያ ነው። ገጠር ውስጥ ነው ብለን ማለት ክፍያ ሳንከፍል ያለፍንበት አጋጣሚ የለም። እነሱም ሳይጠይቁ ያለፉበት አጋጣሚ የለም። እግዚአብሔር ይስጣቸው። ደስ ይላል። ስለ እኔ አንድ ነገር አሁን ወደ ጋሞ እንቀጥላለን። ጋሞ ልትሄዱ ነው ሰምቻለሁ። ደስ ይላል። እሱ የኛ ነው። ኦኬ ሌላ ነው። የከምባታው ሌላ ነው። ግን የጋሞ እርቅ ጉዳይ ላይ ደግሞ አንድ እየሰራን ያለ ነው። ስክሪፕቱ የራሴ ነው። ወደ ሀረር ጎራ በሉ እባካችሁ። ለራሴ ሳደላ እንዳትቀየሙኝ። ሀረር የፍቅር አድባር የተተከለበት ቦታ ስለሆነ ሀረር ብሄድ ስራ ብባል ምናምን ባህሉን ፍቅሩን እና ጦርነቱን ጭምር መስራት እንፈልጋለን። ብዙ ጊዜ ፊልም ላይ ስለ ሀረር በሚሰሩ ነገሮች ላይ ቅሬታ አቀርባለሁ። ብዙ የሀገሬው ተወላጆችም ያቀርባሉ። ይሄ የሀረርጌን ባህል ወይም ማንነታችንን የማይወክሉ ፊልሞች በጣም ነው የሚሰሩት። ይሄ የብልግና ስድቡ የለም እያልኩ አይደለም። የሚሳደብ ሰው ሊኖር ይችላል፣ ግን በጣም ገን ነው። ከዛ በጣም አወራጭቶ እጅ ማውራት፣ ከዛ ጮሆ ማውራት
ሁሉም ቃሚ፣ ከዛ ወንዶቹ ሁሉ በጠዋት ተነስተው ድራፍት የሚጠጡ አድርገው ነው የሚስሏቸው። አይተህ ከሆነና እንደዛ ከሆነ የሀረር ነኝ ማለት ነው። በቃ እናቴን ጥቃታለሁ። እናት ሀገር ያለችው እስካሁን ባለው የተቀረጸው በሙሉ ተመልከችው። እጅ እያወራጨው ነው እያወራ ያለው ጄስቸር በጣም ተጠቃሚ ነኝ። ድምፄ እንኳን ጮኬበት ትንሽ ላውራ በል የትኛው ነው የሚሄደው መቃሙን መጠጣቱንም እንግዲህ ምንም ሁሉም ስለማሟላ ሀረር ነኝ ማለት ነው። ግን እነሱ ፊልሞችን ያልቃወማቸው እናንተ የምትቃወሙበት መንገድ በሌላ ሊሆን ይችላል። እኔ የምቃወሙበት መንገድ ምንድን ነው መሰለሽ? አንድ ቦታ ላይ ስናስተዋውቅ ሳይገን አሁን አንድ ካራክተር በልሙጡ በለው ችግር የለብኝም እናት እንዲህ ምናምን አቦ የእናት ምናምን ነገር ብላ ብትሄድ ሌላው ከሌላ ቦታ የመጣ ሰው የሚደነቅበት አለ። ሲደነቅ ማሳየት መቻል አለብን። ያችን ካራክተር ያኛውን ተነስቶ ስናደርገው ሀረር ጥሩ ነገር የላትም ወይ መጥፎን ለማስተዋወቅ ነው። እኔም እያልኩ ያለሁት እሱ ነው። ሀረር እኮ የሆነ ግንቦቿ አሉ። በነገራችን ላይ ሀረር እናስተዋውቅ ብባል የዛሬ 21 ዓመት አካባቢ ይመስለኛል ከመኮንን ሐውልት ወደታች ሲኒማ ቤቱ ጋር ቤተሰብ ነበረች እና አይሻ ወደ እነሱ ጋር ወደ መድኃኒዓለም ጋር እየፈለግን ሊሆን ብቻ ጫት ይዘናል እና አንዱ ልጅ እነሱ ጋር ከአሁን ቀን ብንላት ይቃማል አለ። እንዴት ዛሬ ከጤና እናተ ጋር ወይ ጎረቤት ነው ምናምን ነገር አላት። እኛ ጋር ከፈለጋችሁ ምናምን ነገር አለች። ልጁ የሀረር ስለሆነ ያውቃል። ከምርም ስንሄድ የሆነ ሩዝ ምናምን ነገር ደግሞ ደስ የሚልሽ ይሄ መሬት የሚነጠፈው ነው። ሩዝ ምናምን አረግንና ቁጭ አለና እኔ ሰው ቤት ነው ብዬ ተሳቀለ። እሱ ፈታ ብሏል። ያው የሀረር ልጅ ነው ያውቀዋል። እና እኔ ይሄን አውቃለሁ። ለምሳሌ ማን የት ነው ወዴት ነው ምናምን ሳይባል ቁጭ ብዬ መቃሜና አይደለም ቁም ነገር ያደረኩት ቤታቸው ራሱ በቃ በሩ ክፍት መሆኑ መርሃባ ብለው ክፍት መሆኑ ትልቅ ነገር ነው። ለዛ ነው ወሎና ሀረር አንድ ነው ካልቸራቸው የሚባልበት ምክንያቱ ያ በጣም ብዙ ወለየም ይበዛል ብዬ አስባለሁ ወደ ሀረር አካባቢ። ለምን በለኛ ኢትዮጵያ በሙሉ ወለየ በፍቅር ካለው ወለየ ነው ያ ወይም ፍቅር ካለው የሀረር ሰው ነው እንደማለት ነው። ኮምቦልቻ ባቲ የሚባሉት ከተሞች አሉ ሀረር አካባቢ። ስለዚህ ከምንም ተነስቶ ስሙ ሊሰየም አይችልም። አይ ከተማ መሰራረቅማ ከተማ መሰራረቅ ብዙ ቦታ አለ። ደስ እንላለን እኮ እሱ። አሁን ቦረና የምትለው ስንት ቦታ አለ? ትክክል። በነገራችን ላይ እንደው አንድ ጥያቄ እሺ፣ አራዳ ይባላል አይደል? እንግዲህ ያረዳች እኔ አራዳ ሊሆኑ ሱሪ ከሚያንዘለዝሉ ልጆች ጀምሮ እንደው ከታሪክ አንዴ ወደ ሱሪ አንባል ከሚያንዘለዝሉ ጀምሮ አራዳ ምንድን ነው? አራዳ እዚህ ጋር ያለው ወይም አዲስ አበባ አራት ኪሎ ሜትር ጊዮርጊስ ጋር ያለውን እንወስዳለን። ደሴ ስንሄድ አራዳ አለ። ሌላው ቦታ ስንሄድ አራዳ አለ። ጅማም አራዳ አለ። ፔተንስ አራዳ ካንኮ